ጀግናው የጽጌ ባል ዛሬ መልስ ሰጥቷታል ማለት ነው። ለጽጌ በጉጉት ጠብቄው ነበር ማለት ነው። እንደውም ቪዲዮ ሰርቼ የሚሰጠው መልስ ለዳኔንና ለጽጌ እንጠብቃለን ብዬ እየተጠባበኩ ነበር። ዛሬ ደግሞ ጀግናው ወንዳ ወንዱ የጽጌ ባል ዛሬ ለጽጌ ልክ ልኳን ነግሯታል ማለት ነው። ጀግና ነክ እኔ ጀግና ብያለሁ ማለት ነው። እውነት ለመናገር በቃ ወንድ ማለት በቃ የዚህ አይነት ወንድ ነው ማለት ነው። አንዳንድ ወንዶች ማለት ነው ከሴት ማይሻሉ ሴቶች ጥፋትም ሲሰሩ አይቶ ጸጥ የሚሉ ወንዶች አሉ። እነሱ ወንዶች አይባሉ፣ የወንድ ሴታ ሴት ነው የሚባሉት ማለት ነው። እውነት ለመናገር አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? አማን ናቸው? ሰላማችሁ ይብዛ። ላይክ አርጉ፣ ላይክ አይከፈልበትም ማለት ነው። እንግዲህ ጠፍቻለሁ፣ ይቅርታ አውቃለሁ። አበረታቱ፣ እወዳችኋለሁ። ወደድ ነው ማረጋችሁ። ወደ ጉዳይ ልግባና ትላንት ነው ተትላንት ወደ ጽጌ እንግዲህ ደረቷን ተነቅሳ ነበር ማለት ነው። ይህ ንቅሳት አነጋጋሪ ሆኖ ሚዲያን ድብልቅልቅ አርጉት ነበር ማለት ነው። እንደውም ጭንቅላቱን አናውጦት ነበር ዳንኤልንም ማለት ነው። ዳንኤል በሱ የተነሳ ያላደረገ ነገር የለም። ቤት ውስጥ ገብቶ ጽጌ ቤት ማለት ነው። የነ ዳኔም እነ ጽጌም አላቅም ቤታቸው አንድ ይሁን ሁለት አላቅም ማለት ነው። እንግዲህ ቤት ሄዶ ያላደረገ ነገር አልነበረም ማለት ነው። ለዚህ ደግሞ እኔ ዋና የጽጌም ባልጀግና ያልኩበት ምክንያት አለኝ ማለት ነው። አንደኛው ላይ ጽጌ ያረገችው ነገር እንደ ቤቢ ነው ያረግሽው እንደ ሕፃን ብሎ ያደረገችውን ነገር ተቃውሟል ማለት ነው። ይሄ ወንድ ይባላል፣ ጀግና ይባላል። ለኔ ራሴን ወክዬ ነው የምናገረው። ማንንም ወክዬ አይደለም ማለት ነው። እኔ ራሴን ወክዬ የጽጌን ባል ጀግና ብዬዋለሁ። አዎ ጽጌ ሰውነታን እንደዚህ ቀዳ አስነቂሳ ደረቷ ላይ እውነቱን ተናገረ ማለት ነው። እኔን ልብሽ ውስጥ ነው የምታስቀምጭኝ እንጂ እዚህ ታፔላ እንዲሰቅይ አይደለም ብሏል። ይሄ ነው ጀግና ማለት። እውነት ለመናገር ጀግና ነህ ማለት። ሁለተኛ ደግሞ አንድም ለዳንኤል መልስ ሰጣ ነገር የለም። አንዳንዱ ቢሆን ማለት ነው እዚህ ጋር መጥቶ ስንት ነገር ያወራ ነበር። ዳንኤል ያን ሁሉ ተናግሮ መሳደብ ማለት ጀግንነት አይደለም እኮ። ስም ማውጣት ጀግንነት አይደለም እኮ። አንዳንድ ሰዎች ብቻ በተናገሩት ልክ ጀግና እንዲባሉ እስከሚመስላቸው ብዙ ያወራሉ፣ ብዙ ነገር ይላሉ ማለት ነው። ከአንድ ሰው ጋር ሲጣሉ ወይም አንድ ነገር ችግር ሲፈጠር ማለት ነው። አይደለም ዳንኤልም ብዙ ነገር ብሎታል ማለት ነው። ይሄንን ጽጌን ባል ማለት ነው። ስለዚህ ለሱ ቅንጣሽ ማክል አላሰበለት፣ መልስም አልሰጠም ማለት ነው። በቃ ይሄ ነው ጀንተል ያለ ወንድ። ከዛ እሱን ለኔ ተዩ ነው በቃ እኔ በቃዋል ነው በቃ ወንድ ማለት ይሄ ነው። ስለዚህ ጽጌን ደግሞ ያላት ነገር እውነት በአንድ ባል በጀግና ባል የሚጠበቅ ምክር ነው የመከራት ማለት ነው። እውነት ለመናገር በቃ አንድ ይህንን ለመነቀሽ ጥሩ አይደለም፣ አስለን በማህበራችን አይፈቀድም ብሏል ማለት ነው ጀግናው። እንግዲህ ዋናና ዋና ነገር ደግሞ አሁን የመጨረሻ እድል ሰጥቼሻለሁ ብሎ እሱንም የሚላት ይቅርታ ካለችው በኋላ
በጣም ካዘነችው በኋላ ከተከፋች በኋላ መከፋታን አውቆ እንደተሰበረች አውቆ ነው አንድ እድል እንዲሰጣት የወሰነው እንጂ ስንት ነገር ካላት በኋላ ማለት ነው። እውነት ያላትን ነገር ለምን አላት አይደለም፣ እውነት ልኳን ነው ያላት ማለት ነው። ሕፃን መሆን የለብሽም። ትዳር ማለት እንደዚያ አይደለም። መጀመሪያ ደግሞ የተዋወቃት ቀን ቤቷን ድረስ የመጣ ቀን ምንድነው ያስቀመጠላት? እዚህም ጋር ተናግሯል ማለት ነው። አንደኛው ለአትስሪ አይደለም፣ አትውጪ አይደለም፣ ውጪ በጊዜ ግቢ ብለዋታል። አንደኛው ላይ ደግሞ ሲልካንሽ፣ ሁለተኛው ደግሞ ቶሎ ቤት መግባት ብለዋል። ልክ ብለዋል ማለት ነው። ሚዲያውም አትስሪ አላላትም፣ ስሪ። ደህንነቱን በጠበቀ መልክ ራስሽን በጠበቀ መልክ ነው ያላት። እውነት ለመናገር ይሄ ጀግና እናቱ የወለደችው ጀግና ነው። ጀግና ብዬዋለሁ። ፈጣሪ ጨምርልክ። አሁንም ጀግና ነው። ጽጌ ግን በዚህ እድልሽ ተጠቀሚበት። በፈተና ወጥቀሽ ደግሞ ወርውሮሽ ቤቱ እንዳይገባ ማለት ነው። በቃ ሊጥለሽ ነው፣ ወርውሮሽ ሊሄድ ነው ማለት ነው። በቃ አንድ እድል ሰጥቶሻል፣ ተስተካካይ ብሎሻል፣ ብዙ ነገር ብሎሻል። እንግዲህ ማስተካከል ይቀርሻል። ተስተካካይ ማለት ነው። ምን ማለት የለም፣ እንደ ድሮ መጨማለቅ የለም። ኮስተር ብለሽ እንደሱ ጀንተል ብለሽ ኑሪ ማለት ነው። ይሄንን ለማለት ነው የመጣሁት ማለት ነው። ወዳችኋለሁ። ላይክ አርጉ ስትወጡ፣ ሲገቡ ደግሞ በኮመንት ሲትገቡ በላይክ ግቡ፣ በኮመንት ውጡ። አዲሶች ደግሞ ሰብስክራይብ አድርጉኝ። እወዳችኋለሁ። ውድድ ነው ማረጋችሁ። ሰላም ለእናንተ ተመኘ፣ ሁላችሁ ሰላም ለሀገሬ ተመኘ። ሰላም ለነጽጌ ባልና ለጽጌ ቁስል አሞኛል ስትል እኮ ጉድ እኮ ነው። ጨርሻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።